አበዛችሁት። ልጅ ድረስ ልጅ ሬድ ላይን እኮ ነው እንዴ! ተናደዳችሁ። አየር ነው ያዘችባችሁ። አየሩ ተይዟል። እኔስ መች ዋሸው? አየር ተይዟል። ግን እስከ ዛሬ ተሰብስበን ለምን አልሰራንበትም ነው? ለምን አልሰራችሁም ነበራችሁ እንደ እስከ ዛሬ ሚዲያው ላይ ሁላችንም እዚሁ ተገስጠን እኮ አለን። አየሩን ከኋላችን መጣች። ሚክስ እያለች መጣች። አቡዬ ኩንስንሴ ከዛ ሳዳሚን እንዳለ ሚክስ አረገችን። አሁን ከአቡ በተራረፈው ለነፍስ ያለ ይጥልብናል። አለቀ። እሷ ግን ዘር አባልታ አይደለም፣ ብሔር አባልታ አይደለም፣ ሃይማኖት ነክታ አይደለም። ህይወቷ የእሷ ነው የእናንተ አይደለም። አንዴ ስትፈልጉ እንዴት ሙስሊምና ክርስቲያኑና እንዴ ይመቻት። ለምን ቡዲዝም አታገባም እንዴ? በሰው ምሙ አዛዥ ማን አደረጋችሁ? እኔ አሁን እንደውም ጋሽ ፍቅሪዝም ላገባባችሁ አይደል እንዴ? እኔ እንደውም ነብይ ደምሳሽን አግብቼ ይሄን ታሪክ እደግመዋለሁ። ምን አባሽ ታመጫለሽ? እንደው አሁን ኢትዮጵያ ተቃልዬ እንደውም መገባው ዋሽቻችሁ ነበር። አሁን በዚህ ልክ ከመጣችሁ ልንገራችሁ። ጋሽ ፍቅሪዝምን የትዳር ጥያቄ ራሴ አቅርቤ በባዶ እግሬ እየዞርኩኝ እንዲህ እያልኩ መጣብሻለሁ። ምን ታመጫለሽ? በቃ እንደው በቃ እያልኩኝ መጣብሻለሁ። የእንቁላል አምላክ ይባርካችሁ እያልኩኝ ምን አባሽ ታመጫለሽ? ምድረ ልቃሚ እስልምና ክርስትና። እኔ ፍቅር ሲዝምን ካላገባው እንደውም ዘንድሮ ድምጽ ሁኑኝ። በቃ መጨረሻዬ እንደውም ጋሽ ፍቅር ሲዝም ናቸው። ነብያችንን እንማገባው ነብይ ደምሳሽን ምን ታመጣላችሁ እንዴ? ስናዳምጣችሁ እኮ ጉጂ እቺ ዛሬ እምሙሽን ለኝ እንዳሰጪ ጉጂ ለዚህ ግጭው እያላችሁ ልታዙኝ እኮ ነው። ትንሽ ከጠበቅን እኮ እንደዛ እኮ ነው ነገሩ እኮ ክዊን ዋዬ። ትንሽ ዝም ካልን እኮ እምሙም እናንተን አስፈቅደን ነው የምንሰጠው። አይ ለዚህ አይሆንም ጉጂ እንዳሰጪ ስትሉኝ አልሰጠው። እንደውም ጋሽ ፍቅሪዝም እንማገባው እንደው ምን እንደምታመጣው ያለው ወንድሞቼ ናቸው። ሀክን ትፍ ብለው ትተውኛል። በቃ እንደው ባመጪብን እያሉኝ ነው። እንደው ባደርሽ እዚች ከተማ እኔ ደግሞ ለቲክታክ ማህበረሰብ ታሪክ የሚሆን ነገር ማስቀመጥ አለብኝ። እኝን ሰውዬ በነፍሳቸው ደርስላቸዋለሁ። 3 ማግባት ይፈቀድልኛል ብለዋል። የመጀመሪያው አልጋ ወራሽ እኔ ነኝ። ጋሽ ፍቅሪዝምን አገባቸዋለሁ። ምን ታመጣላችሁ? ያኔ ሌላ ወሬያችሁን ጸጥ ትላላችሁ። በቃ የፍቅሪዝም ሃይማኖት አንድ እንቁላል ነው ብለዋል። የሚያስፈልገው የተቀቀለ በማር ለውሰው ይሰጡኛል። እሷን በላለው። ሌላ የሚያስፈልገውን ነገር እንደውም ድምጽሽ ያምራል ዘማሪ ነው የምትሆኙ ብለዋል። የሃይማኖቱ ደግሞ ኢኮኖሚና ፋይናንስ ክፍል ኃላፊ አድርገውኛል። አለቀ በቃ። እዝ ጥዝት ያለሽ አዳሜ ከታች እኔ እዛ ገብቼ ከጎድናቸው ካባይና አርጌ ቁጭ እላለሁ። ፍያልኩሽ በቃ ብለሽ ትቀር ያለሻ። አለቀ። ምን ታመጫለሽ? ይሄው ነው ምንድነው? ምን ችካላችሁ? ወደዛ ፍቱ እስቲ። ምን ታመጫለሽ? አሁን የፍቅሪዝምን አገባብሻለሁ። ሄጄ እሳቸውን ራሴ በባዶ እግሬ ነው ከዚህ በኋላ እንደውም ሄደው እዚህም ዱባይ ካያችሁ እንዳደነግጡ ጫማ አላረግም። አለቀ። ነቢያት ጉቺ ይሆናለሁ። እንደውም ፍቅራዊት ቡቺ ነው መባል ያለብሽ። ፍቅር ማን ነው? ውሻ ፍቅር ስለሚያውቅ ብለውኛል። ጉቺ ሳይሆን ፍቅራዊት ቡቺ ተብለሽ ነይ ረቢራ አላህ ያስኩሽ። ዛሬ ሄደሻል። አይዋ እና እንደዚህ ነው የምንኖረው። ታፕ አድርጉ እስኪ ታፕ አድርጉ። እኔ አልሄድም። እዚህ አቡጋ ሂጂ አትበሉ። እናንተ ሄዱና አንዳንድ ቁጥር ጽፋችሁ ተናገሩ። እኔ በቤቴ ተናገርኩ። የኔን ሽቀላ ማን ይሸቀልልኝ? ይሄ ነገር እኮ ነው ከእናንተ ደግሞ የማያግባባኝ። አቡጋ ሂጂና አጽናኛት። የኔን ቤት ማን ይሸቀልልኝ? እኔ ራሴን ዘግቼ አቡጋ ሂጂ እንዴ? ታው እንጂ በሁለት መልኩማ አትጉዱን። ቤታችንንም ያዘግታችሁ እንዴ? ታው እንጂ ይሄማ ልክ አይደለም። የኔን ቤት ማን ይሸቀልልኝ? እስካሁን እንደውም ይሄ ሁላ ወሬ 1200 ባዶ ኪስ ነው ቁጭ ብሎ ያገኝ። የሳመኝም የለቀቀም የለም። አንድ ልጅ ነች 7 ቲክቶክ ሎጎ የሰጠችው። ምንድን ነው የምታወሩት? ጭራሽ ዘግቼ ደግሞ ልሂድ አጽናኛት ይላሉ። ሰው ሞቶባታል። ማጽናናት ሰው ሞቶባታል ወይ? ጤነኛ አይደላችሁም እንዴ? ሃይ ለማንኛውም ሀቡ ይመችሽ። በዚህ ህዝብ ንግግርና እንትን ስድብ ምናምን ይሄ ልጅሽን ምናምን በሚናገሩት ምናምን ነገር እንዳትሰበሪ። ልጅሽ ለአንቺ ልጅሽ ነው። ቤትሽ መጥቶ የሚነካው ሰው የለም። ከቤትሽ ከእጅሽ ላይ ልጅሽን ማጉደል አይችሉም። ከዛ ውጪ ህዝብ ያው አወራም አላወራም ያው ነው።
እዚህ ሚዲያ ላይ ያላችሁ እንደናንተ ወሬ ቢሆን ድሮ ጨርቃችንን ጥለን አብደን ነበር እያለን። ለማንኛውም በቅርቡ እኔ ነብይ ደምሳሽን አግብቼ ደግሞ አልነገርሽ እናንተ እኮ ክፋታችሁ ቴንኪው ኒ ፍቅር ቴንኪው ኮፍያ የሰጠህ ልጅ ወይ የሰጠሽ ልጅ እናንተ እኮ አታፍሩም እኮ። ግን አሁን እንደው እኔ ነብይ ደምሳሽን ባገባባችሁ የልጅ አባት ነው ብለሽ ትመጭብኝ ይሆን? ትመጣላችሁ እኮ ኤክሴ ነው ቲኝ ይሆናል እኮ። አታፍሪም እኮ። አሁን ነብይ ደምሳሽ እንግዲህ ምን ዘመን ኦንላይን ተገስጠው ትዳር ያጡ ሰውዬ ናቸው። አሁን እኔ ባነሳቸው እኔ ብተባበራቸው ትመጫለሽ። የልጆቻቸው እናት ራሱ አልፈልግም ብለሽ አማላጅ የተላከብሽ ሴትዮ ልክ እኔ አሁን ነብይ ደምሳሽን እኔ በጠቀለላቸው ትመጪብኛለሽ። አደራ ድምፅ ሁኑኝ። ሰውየው ሲንግል ናቸው፣ በይፋ ትዳር እየፈለጉ ነው። እኔ ደግሞ አክሴፕት አድርጌያለሁ። ላገባቸው ነው፣ ነብይ ደምሳሽን የራሴ ላረጋቸው ነው። ያኔ ግን እንዲህ እያልሽ ኤክሴ ነበር ልንጋባ ተነጋግረን ነበር ብለሽ ብትመጪ የኢትዮጵያ ሕዝብ ፍረዱ። እኔ ነብይ ደምሳሽን ልጠቀልላቸው ነው። ጨርሻለሁ። ፍቅራዊት ቡቺ ነው መባል ያለብሽ ብለዋል። ጉቺ አይደለም ቡቺ ነው። ቢካዝ ውሻ ፍቅር ያውቃል ብለዋል። ተቀብያለሁ። አገር የምገባው እንደውም አልነገርኳችሁም ነበር። አሁን ልንገራችሁ። እሳቸውን ለመጠቅለል ነው። አደራችሁን ደግሞ እንደ በባለፈው አይንሽን እያጉረጠረጥሽ እንዳመጪ። እሳቸው የኔ ናቸው፣ ብቸኛ የትም ያልተነዱ 00። እኚህ ሰውዬ 00 ናቸው። አዎ እኔ